ቤተሰቦች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወይ ወይ ኦዲየንስ ሁሉ የለቀሳችሁ የታመማችሁ ሁሉም ወላሂ አመሰግናለሁ። በጋ እንኳን ደስ አላችሁ። እውነቴ ነው የሚላችሁ። የለፋችሁ ብዙ አሉ፣ የለቀሱ ብዙ አሉ፣ የታመሙ ብዙ አሉ። እንኳን ደስ አላችሁ። ሀይሜ እውነት አይደለም ለትምህርት ነው ለአሳይ ነው እሱን እስከ ጥግ የኩኝ ያለች ነው ዛሬ። ወላሂ እኔ በጣም ደስ ብሎኛል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? በጣም ደስ ብሎኛል። ወላሂ በጣም ደስተኛ ነኝ ዛሬ። ደግሞ ትንሽ ብሩኬ ዛሬ ትኬት ቆርጫለሁ እኔም ልሄድ ነው ያለ ነው። በጣም ጨዋብኝ። ምንም ሆን ምንም ለሀይሜ አልጨክንም። ብሩኬ ልብ የለም ግን ሀይሜ እስከ ጥግ ሄደች። ለምንድን ነው እንደዚህ ያረኩኝ አለች። እቺ ልጁ ማናት? ስሙ ጠፋ። አላሁ አክበር ስሙ ጠፋ። አፈቀርኩ ስላለች ሁልጊዜ እንደዚህ ስላለች እሷ ደግሞ አንተ የሆነ ነገር እሷ ጋር ጀምራል መሰለኝ እሷ እንደዚህ ስትሆኒ ስለዚህ ነው እሱ ጋር ቅዱሴ ጋር ተመካክረን እንደዚህ ያደረግን እንጂ ቅዱሴና እኔ ማል ምንም ነገር የለም። ጎደኛዬ ነኝ እሱ የኔ ጎደኛ ነው ያለች ነው። ግን አንቺ ሀይሚዬ ጀና ሴት እውነት የማንም ምሳሌ ነሽ። እውነቴ ነው የምልሽ የማንም ምሳሌ ጀና ሴት ማለት አንቺ ነሽ። የኔ እንቁ የኔ ድቡሽቡሼ ወላሂ ኑሪኝ ሺህ ዓመት። እውነቴ ነው የምልሽ በጣም እስከ ጥግ ወላሂ ያሳየችው ሁሉም በቃ ትምህርት ነው የሁሉም የማንም ያሁን ከሀይሜ ውሰዱ ትምህርት። እውነቴ ነው የሚላችሁ አሁን አንድ ወሬ ሁለት ወሬ የገቡ ነው አይደለም እስከ ጥግ ድረስ ነው የሄደችው። ልጁ ደግሞ የመሰለ ያለ መጨረሻ ላይ እኔ እውነት መስለኝ እንዴት ማላችሁ ውስጥ አይወጣም ይሄ ልጅ ብዬ አንድ ቀን ናገርኩ። ወላሂ እኔ እንደዚህ ብዬ በቃ ወላሂ ላዝም ለምንድን ነው ይሄ ልጅ ማላችሁ አይወጣም ብዬ በጣም ወላሂ ላዝም። ልጁ ጥሩ ነው ደግሞ ዛሬ እውነቱን ታወጣለች ሀይሜ እውነቱን ወጣለች። እኔ እሱን ላይ ነው ሲአይ ደግሞ እሱ ልቡ አልቻለም። በጣም ትናንትና እኔ ሊሄድ ነው ውሳኔ ነው ስለ በጣም ይምባይ መጥቷል። እኔም እንዴት ብዬ ሊያስተማር ነው አይደለም። ስለዚህ ዝም ብዬ ትቼ ሄርኩኝ። ዛሬ ደግሞ እውነቱን ሊነገር ነው የመጣውኝ። ሊንዳ ስሙ መጣብኝ። ሊንዳ ደግሞ እኔ የቻልኩን ነገር አደርግቻለሁ። እንግዲህ ምን ያደረጋለሁ? እኔ ብሩኬ ደስተኛ አይደለም። ስለዚህ ባክሽ እሱ እንዳደሰት ካፈለሽ እሱ ያመነው ሁሉም ነገር ያደርጉ ደስተኛ ሆኝ ያለች ነው። ሊንዳም ከሊውሊ ሊንዳ ምን አባት ሊንዳ እኮ እንደ ጎደኛ መጣ ነው ደግሞ እንደ ሌላ ነገር የፈለገችው እንጂ ጎደኛ ነው ኖርማል ጎደኛ ነው ብሎ ስንት ጊዜ ነገርኩኝ ያለሽ ነው ብሩኬ ዛሬ። በፊቱም ከሰራ ውስጥ ገባሽኝ ዛሬም እንደዚህ ነው ትኬት ቆርቻለሁ። ቀልድ እንደዚህ ቀልድ አለ። ትናንትና የመጨረሻ ጊዜ ጠየቁኝ። አዎ አለሽ ብሎ ዛሬ ህር ብሎ እሱ ደግሞ ሂጂኝ አልፈለግም ማየትሽ ተረጋግቼ በኋላ ደውልሻለሁ ያለ ነው። ሀይሜ ደግሞ እኔ ንቅንቅ አይልም እኔ እኮ ደስተኛ ሆነ ልትንቅፍ አንተ ፈልጌ ነው እንደዚህ ሆነ አለ ብዬ አላስብም ብላለች። እኔ ደግሞ አንቺ መጨረሻ ጊዜ ነው ሲጠይቅሽ ሀይሜ እውነትሽ ነው ስለሽ አዎ ያልሽ ነው። እኔ ደግሞ ውሳኔ ወሰንኩኝ ሊሄድ ነው እኔም ያለ ነው። ብሩኬ የት ሄዳለ? አንተ ደግሞ የት አዲስ አበባ ደግሞ ቲቴ የት ሄዳለ? ሁሉም ነገር ይቅር ብርም ምናምን ይመልሳል። ምንም ችግር የለም። እንኳን ሀይሜ እውነቱን አወጣች እንጂ ለቲኬቱም ከሆነ ለሁሉም ከሆነ ሀይሚ ያለች ሀይሚዬ በርቺ የኔ ጀና ሴት ወላሂ የኔ እንቁ የኔ ድቡሽቡሽ በርቺ። እንደዚህ ስንት ሰዎች አንቺን እኔ ተንብዬ የነገረችው ነገር እውነቴ ነው የምላችሁ። እኔ ለቀስኩኝ ሳይ ራሱ ማለት ነው። ለምን ሰው እንደዚህ ሰው ከፍ
ሰው አይወድም። ለምንድን ነው አሁን ሀይሜ እኮ ምንም በሆን ትንሽ ልጅ ናት፣ ገና ልጅ ናት። ስለዚህ ካጠፋች ሀይሜ ጠርታ ትማከራለች። ለምንድን ነው ሚዲያ ላይ ወጣች? ብዙ ነገር እንዳለችው ብዙ ነገር ነው ያወራችው። ብሩኬ ብሬ የሱ ብሩ በልቷል ምናምን ምናምን ብላ ነው ያወራችው። መኪና የገዛው ብሩ የሱ ብር ነው ምናምን እሷ ያለችው ብዙ ነገር ነው። እኔ ለቃል አልጠቀምም፣ አልፈልግም መጠቀም ለቃል ይዘገነናል። እሷ ያለችው ሁሉም ነገር ግን እንደዚህ ነገር ጥሩ አይደለም። እውነቴ ነው የሚላችሁ። እንደዚህ አይነት ተንቢ ጥሩ አልሰራችም። ያለችው መጥፎ መጥፎ ቃላት ነው። ልትመከር አንቺ እሷ ትንሽ ስላት ትንሽ ልጅ ናት፣ ገና ናት። ልትመከር ነው ወይስ ልትሰደብ ይሻላል? እንጃ ወላሂ በጣም አስጠሊታ ነገር ነው እሷ ያለችው። ደግሞ ሀይሜ የሚወዱ ብዙ 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 አፈርታለች። አይዞሽ እኔ የኛ የአንቺ ጎኒ ነው ያሉ ብዙ ሰዎች ወላሂ በጣም 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 ያደሰቱታሉ። ሁሉም ነገር ማለት እሷ እናት የለችም ምናምን ያሉ ነው። እኔ እንጃ ግን አላህ ያውቃል እሱ ነገር። አይዞሽ አንቺ እውነቱን ጀና ሴት ነሽ፣ በርቺ፣ ጠንክሪ፣ አይዞሽ።